الحج عند ብሎ በሚጀምርበት ሰዓት በነብዩ ሰለላሁ ዐለይሂ ወሰለም ዘመንና ከሳቸው በኋላ በመጡ ዘመን የዙል ሒጃ የመጀመሪያ ቀን ጀምሮ እስከ ዙል ሒጃ 13ኛው ማለት ነው መግሪብ ሰዓት ድረስ ተክቢራ አይቋረጥም በሰሃቦች ዘንድ እኛ ብዙ ጊዜ ተክቢራ የሚጀምረው ዒድ ቀን ብቻ ይመስለናል ያስተት ነው ዙል ሒጃ አንድ ብሎ በሚጀምርበት ሰዓት ተክቢራውም ይጀምራል ቤታችሁን ብትሆኑ ስራ ላይም ብትሆኑ አላህን ማለት ነው አወድሱት ትልቁ ዒባዳ በዙል ሒጃ ጊዜ ከሚሰሩ ማለት ነው ዒባዳዎች ነብዩ አለይሂ ሰላቱ ወሰለም እንዳመለከቱት አላህ Subhanahu Wa Ta'ala በቁርአኑ ማለት ነው እንዳመለከተንና እንደገለጸልን ዑለማ በርካታ ማለት ነው ዑለማዎችም የተስማሙበት አላህን ማወደስ ነው الله أكبر لا إله إلا الله والله أكبر ولله الحمد إيه كعفاتشو مالنو والله وقت ستارقو ليون يشلال بيتاچو ستقمطو ليون يشلال كستمر لتانسو ستيدو ليون يشلال እቺ ማለት የሚያቅተው አለ ነገሩ በዚህ ዘመን ብዙ ነገር ማለት ነው ከፊታችን ተደቅኗል ጋሽ ሞባይል የሚባለው አለ ልክ አንተ ማለት ነው ዝክር ለማድረግ ስትፈልግ አያን ሸይጣን አምጥቶ ያስታውስ አንተ ለካ ዛሬ ያልሰማው ዜና አለ እስቲ ቆይ መጀመሪያ እሱን ኢንሻአላህ ገረፍ ላድርገውና ወደ ዝክሩ መለሳለሁ እንዲህ ስትል ማለት ነው ሱብሃንአላህ